ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ስለ ካንሰር ኮከብ ባህሪ የፍቅር ህይወት ማለትም የወንዱን ካንሰር እና የሴቷን ካንሰር ልብ ወይም ደግሞ ከናንተ ፍቅር እንዲይዛቸው ምን ማድረግ እንደምትችሉ ስለ ቤተሰቡ፣ ስለ ገንዘብ አያያዙ እንዲሁም ደግሞ እሱን ስለሚያጠቁት በሽታዎች ከነመፍትያቸው ጠቅለል አድርጌ በዛሬው ቪዲዮ በደንብ ነግራችኋለሁ። እናንተ ደግሞ ይህንን ቻናል ሰብስክራይብ የምትለውን በተን በመንካት የቻናሌ ቤተሰብ ይሁኑ። ወደ ቪዲዮ ከሰኔ 14 እስከ ሐምሌ 15 የተወለዱ ኮከባቸው ካንሰር ይባላል። ካንሰሮች ከሌሎች በተለየ መልኩ ብዙ ዑደትን ያሳልፋሉ። ታማኝ፣ የሚተማመኑባቸውና አዛኝ ናቸው። ስሜታዊነታቸው በቶሎም ደስታና ሐዘን እንዲፈራረቅባቸው ያደርጋቸዋል። ነገር ግን ሁሌም ቢሆን ቀና፣ ብሩህና ተስፋ የሚያደርጉ ሰዎች ጋር ለማሳለፍ ቢሞክሩ፣ በጥሩም በመጥፎም ጊዜ አብረዋቸው የሚሆኑት ሰው ጋር ቢሆኑ የዛኔ ዘና ይላሉ። ፖዚቲቭ አስተሳሰብ ፖዚቲቭ ህይወትን ያመጣል። ካንሰሮች ጤናማ የሆነ ምግብ ወዳጆች ናቸው። ከምግብነቱ ባለፈ ደስታን ጭምር ይሰጣቸዋል። ሲመገቡ ብዙ የማይስማማቸው ምግብ እንደመኖሩ መምረጥ ያስፈልጋቸዋል። ምግብ ላይ ጥሩ ከሆኑ ስሜታዊነታቸውም አእምሯቸውም ለአካላቸውም የተረጋጋና ደስተኛ ይሆናሉ። ካንሰሮች በጊዜ የሚፈጠሩ ሁኔታዎች ደስተኛ አይደሉም። ሁኔታዎቹ ባይሳኩም ግብና ቀጣይ ስራዎች ላይ ትልቅ እንደሚሆኑ ማሰብ ይኖርባቸዋል። መደናገጥ አያስፈልግም። ያለፉበትን ትዝታዎች ማሰብ ያስደስታቸዋል። በተለይ ስለሚወዱትና ስለሚያስገርማቸው ማንኛውም ጥቃቅን ትዝታዎች እንደ ትላንት ያስታውሱታል። ሰዎች ስላለፉበትም የጉዞ ትዝታ፣ የሙዚቃ ትዝታ፣ የፍቅር ትዝታም ሆነ ገጠመኞችን መስማት ይወዳሉ። በማንኛውም ሁኔታ ውስጥ ብትሆኑ አስቀድሞ ማንኳኳቱና እነሱን ቼክ ማድረጉ ጠቀሜታ አለው። ለእናንተም ለነሱም። ከቅርብ ጓደኛቸውና ከቤተሰቦቻቸው ጋር ጥብቅ የሚባል ቁርኝነት አላቸው። ደስታ በማይሰጣቸው ብዙውን ጊዜ ከነሱ ጋር ቢያሳልፉ ይመርጣሉ። ዘና ያደርጋቸዋል። ካንሰሮችን በጣም ጥቃቅን የሚባሉ ነገሮች ይረብሿቸዋል፣ እረፍትም ይነሳቸዋል። ካንሰሮች በብዛትና በግልጽ የሚታዩት ብርማዋ ጨረቃ በሙላት በምትታይበት ምሽት ነው። በጨረቃማ ምሽት አምረውና ደምቀው ወጣ ይላሉ። ምሽት ውብ የሆነና በትንግርት የታጀበን ህልም ያሳቅፋቸዋል። የጨረቃ ብርሃን ምግባቸው ነው። ተፈጥሯቸው ከጨረቃ ተለዋዋጭ ገጽታ ጋር ይመሳሰላል። ጨረቃ የማጭድ ቅርጽ ከመሰለ የለጋነት ሳምንቷ እየተሞናደለች ብትሄድም ፍጹም ክብና ሙሉ ትሆናለች። ከዛ ደግሞ ድርብብ ክብ ትሆንና ጎደል ኮስመን ትላለች። ትቀጥልና ስልም ጭልም ብላ ጠፍ ጨረቃ ትሆናለች። የካንሰሮች ስሜትም እንደዚሁ ነው። ከጨረቃ ሙላትና ጉድለት ጋር ተሰናስሎ ይጓዛል። ይሞላል፣ ይጎድላል፣ ይመጣል፣ ይሄዳል። የባህር ሞገድም እንደዚሁ ነው። ጨረቃን ተከትሎ ይመጣል፣ ይሄዳል። የጨረቃን ብርሃንና ቅርጽ ከምድር ላይ ሆነን ስናየው ይቀያየር እንጂ ጨረቃ ግን አትቀየርም። ሁሌም ያው ነች። የካንሰር ሰውም አይቀየርም። ሁሌም ያው ነው። የሚለዋወጠው ስሜቱ ነው። ልክ እንደ ጨረቃዋ አንድ ሳምንት ጭል ጭል የሚል ብርሃንን ይመስላል። ቀጥሎ ደግሞ በብርሃን ሙላት ይጥለቀለቃል። ከዚያ ደግሞ ስልም ጭልም ድርግም ይላል። መልሶ ደግሞ በሙላት ይበራል። የካንሰርን ሴት መጀመሪያ ያዩት ዕለት ድብልቅልቅ ያለ የእብድ ሳቅ ስትስቅ ሊሆን ይችላል። እርሶም በዚያ የሳቅ ጎርፍ ከመወሰድ አይድኑም። ሳቋ እንቁላል ለመጣል ካቆበቀቡ ከ200 ሲካካ ዶሮዎች ይስተካከላል። በዚህ ጊዜ የካንሰር ሴት በዓለም ላይ ቁጥር 1 ተደሳች ሴት ናት። ካንሰሮች ሁሉ የቀልድ ወዳጆች ናቸው። በሳቅና በጨዋታ ይፋፋሉ። ሐሴታቸው ከሰማይ የራቀ ከውቅያኖስ የሰፋና ከባህርም የጠለቀ ነው። ይረሰርሳል። ግልብና ደረቅ አይደለም። ይህ ግን ሁሌም አይገኝም። እንደ ሙዳቸው ይጠፋል፣ ይመጣል። አይታወቅባቸውም እንጂ ካንሰሮች ታይታና ዝናን አይጠሉም። የዝና ፍላጎታቸው ግን እንደ ባለግርማዎቹ ሊዮዎችና እንደ ደባልቄዎቹ ሳጂታሪዮስ ፊት ለፊት አይደለም፣ ዙሪያ ጥምጥም ነው። በውስጣቸው ውስጥ መታየትንና መደነቅን ይናፍቋታል። ከብዙ ነገሮች መደበቅን ቢመርጡም አድናቆትን ግን አይሸሹትም። የካንሰር ሰው ድብት ባለ ስሜት ውስጥ በሚገባበት ጊዜ ቡልኮውን ለብሰው ይቅረቡት፣ ቅዝቃዜው ይጋባል። የካንሰር ስሜት ሲቀዘቅዝ ውርጭ ይሆናል፣ ጥልቅ ድብርት ውስጥ ይገባል። የካንሰር ሰው በፍርሃት መናፍስት እንደተከበበ ይኖራል። በጨዋታና በቀልድ ሊሸፋፍነው ቢጥርም ጽልምተኝነት ከነፍሱ ርቃት ርቅም። በምናቡ ቀፈቅፋቸው የፍርሃት አይነቶች የትየለሌ ናቸው። ፍርሃቱን ካላሸነፈ ነፃ ሊወጣ ይከብደዋል። የካንሰር እንባ ያዞ እንባ አይደለም፣ ከውስጥ ልቡ የሚመነጭ ነው።
ስሜቱ በሻከረ ድምጽ ወይም ደግሞ ባጎረጠ የአይን ግልምጫ ይጎዳል። በዚህ ጊዜ አይኖቹ በእንባ ይሞላሉ ወይም ደግሞ ከስፍራው ይሰወራል። ስሜቱ የተጎዳ ካንሰር በዝምታ ባህር ውስጥ ጠልቆ ይጠፋል። አልፎ አልፎ ያስቀየሙትንና ስሜቱን የጎዳውን ሰው እንደ ስኮርፒዮ ያለው የበቀል ምላሹን ያሳየዋል። ብዙ ጊዜ ግን የቀንድ አውጣ ድንጋይ በመሰለ ዛጎል ውስጥ ተጠቅልሎ መግባትን ይመርጣል። አንዴ ስሜቱን ከጎዱት በኋላ ለቀናትና ለሳምንታት ሊናገሩት ቢሞክሩ አይሳካሉትም። ስልኩን ይዘጋል። በሩን ቢያንኳኩም አይከፍትም። በምሽት ዛጎሉ ይሰነብታል። ልክ የኮከቡ ትምክህት እንደሆነው ክራብ ወይም ደግሞ ቀንድ አውጣ ማለት ነው። ካንሰር ተስፋ በሚቆርጥበትና ህይወቱ በጽልመት በሚዋጥበት ጊዜ ነጭናጫ ይሆናል። ቀና ንግግር ካፉ አይወጣም። ያኔ ለብቻው ይተዉት። ካንሰሮች ሁለት አይነቶች ናቸው። አንደኛዎቹ እንደ ጨረቃ ክብና የህፃን ልጅን ፊት የመሰለ ገጽታ አላቸው። ሁለተኛዎቹ ደግሞ የራሳቸው የሸርጣኑን የሚመስል ፊት አላቸው። እነዚህኞቹ ከፍ ያለ የራስ ቅል፣ ከበድ ያለ ቅንድብና ጎላ ያለ የጉንጭ አጥንት ይኖራቸዋል። ቅንድባቸውም ከበድና ሰብሰብ ብሎ መሃሉ ላይ ድልድይ ይሰራል። አንዳንዶቹ ካንሰሮች ወፈርፈር ያሉ ድቡልቡሎች ይሆናሉ። ብዙዎቹ ግን ቀጭንና አጥንታማ ናቸው። እጅና እግሮቻቸው ከቀሪ አካላቸው ምጣኔ ጋር ሲታይ ተረፍ የሚል ይመስላል። ፊታቸው ላይ ደስታና ሐዘን፣ ሳቅና እንባ እየተፈራረቀ ይታያል። አሁን መልአክ፣ አሁን ደግሞ ሰይጣን ይሆናሉ። ጨዋታቸው በጥልቅ ምናባዊነት የተሞላ ሆኖ አይጠገብም። የማስታወስ ችሎታቸው ድንቅ የሚባልለት ነው። ኑሮ ያስተማረቻቸውን ትምህርት አይረሱትም። ታሪክን ጠንቅቀው ያጠናሉ። የሰው ልጅ የቀድሞ ታሪክ በክብር ያዩታል። የድሮ ነገር ያስደስታቸዋል። አሮጌ ጫማዎቻቸውንና አሮጌ ልብሶቻቸውን ሁሉ በፍጹም አይጥሉም። በክብር ያስቀምጧቸዋል። የአንደኛ ክፍል ካርዳቸውን በእርጅና ዘመናቸው እንኳን ጠብቀውት ይገኛሉ። ካንሰሮች የሚስጥር ቋት ናቸው። ትንሹም ትልቁም ሚስጥሩን ያካፍላቸዋል። የራሳቸውን የግል ህይወት ግን ለሌሎች ከማካፈል ይቆጠባሉ። የሌሎችንም ሚስጥር ይጠብቃሉ። በሰሙት አይፈርዱም፣ ብቻ ከልባቸው ያዳምጣሉ። በስሜትና በሐዘኔታ ተሞልተው የራሳቸውን ነገር አሳልፈው ከመስጠት ሞትን ይመርጣሉ። ለሚያከብሩት ንብረትና ለሚወዱት ሰው እስከ ሞት ይዋደቃሉ። በንብረቶቻቸውና በልጆቻቸው ለመጣ አራስ ነብር ይሆናሉ። ካንሰሮች አይቸኩሉም። ነገረ ስራቸውን በቀጥታ አይደለም፣ ዙሪያ ጥምጥም ይሄዳሉ። የሚፈልጉትን ነገር በቀጥታ አይናገሩም፣ ገደምዳሜ ናቸው። ደግነታቸው ውስጥም እርጋታ አለ። የተቸገረ ሰው ባዩ ጊዜ ከዳር ቆመው ይጠብቃሉ። የሚረዳ ከተገኘ እሰየው፣ ካልሆነ ግን ደራሽ ይሆናሉ። ለቸርነታቸው ወሰን አይኖረውም። ካንሰሮች ጠንቃቃ ናቸው። አይደናቀፉም። በጥንቃቄ ይጓዛሉ። ኢንሹራንስ ይገባሉ። ስለ ነገው አጥብቀው ይሰጋሉ። የመኖሪያ ቤታቸው እንደ መቅደስ ያዩታል። ዞሮ መግቢያቸውና ሁሉ ነገራቸው ነው። እንደ ካንሰሮች ቤቱን የሚወድ መኖሩን እንጃ። ስለ ነገ ይሰጋሉ። ስለዚህም የቻሉትን ያህል ገንዘብ ከማጠራቀም ወደ ኋላ አይሉም። ለምግብ ልዩ ፍቅር አላቸው። በእነሱ ዘንድ ምግብ ማባከን ኃጢአት ነው። የምግብ ሰብልንም በብዛት ገዝተው ይከምራሉ። ምን ይታወቃል? በመጪው ዓመት ረሃብ ቢገባ ጠንቃቃው ነው ካንሰር ነበር። ካንሰሮች ለዘመናት ያለበሷቸውን አዳዲስ ልብሶችም ከቁም ሳጥናቸው ያስቀምጣሉ። ይህም ደግሞ ለየትኛው ችግር አስበውት ይሆን አይታወቅም። ካንሰሮች ውሃን ይወዳሉ። የባህር ሞገድን በመመልከት ብቻ በሐሴት ይሞላሉ። ከባህር ዳርቻ በመሆን ሁሌም ይናፍቁታል። ቢችሉ በራሳቸው ጀልባ ይጓዛሉ። በባህር ላይ በመጓዝ ታላቅ ሰላምን ያገኛሉ። የካንሰሮች ስሜት ጥልቅ ነው። በደስታ ያብባሉ። በስጋትና በጭንቀት ደግሞ በጣም ይታመማሉ። በህመማቸውና በጭንቀታቸው ጊዜ ቀና ቃልን አይናገሩም። የሚሉትን ንቆ በመተው ርህራሄ ማሳየት ብቻ ነው መድኃኒቱ። ሲታዘንላቸው ወዲያ ያገግማሉ። ለአደጋና ለህመም ሊጋለጡ የሚችሉት ካንሰሮች የአካል ክፍሎቻቸው እነዚህን ይመስላሉ። የደረት ወይም ደግሞ የጡት አካባቢ፣ ጉልበትና ኩላሊት ሲሆኑ ጨጓራ ግን ዋነኛው ነው። የጨጓራ ካንሰሮች የፈጠሩት ህመም ይመስላል። የካንሰሮች ጤና በአመለካከታቸው ይወሰናል። ጭንቀትን፣ ስጋትን፣ ፍርሃትን ካበዙ በሽተኞች ይሆናሉ። በሳቅና በደስታ በተስፋ ከተሞሉ ግን እስከ እርጅና ዘመናቸው ድረስ ሙሉ ጤነኞች ሆነው ይኖራሉ። ካንሰሮች
እርሻ ነክ ስራዎች ሁሉ ይዋጣላቸዋል። የዘሩት ይበቅላል፣ የተከሉት ይጸድቃል፣ የጸደቀው ያፈራል። ተክሎቻቸው እንደሚንከባከቡት ሁሉ ገንዘባቸውንም በቅጡ ያስቀምጣሉ። ገንዘባቸውን ልክ እንደ እህል ዘር ያበዙታል። ካልተገባ ወጪም ራሳቸውን ይገድባሉ። ቸርነትም አላቸው። ምን ለገንዘብ ቢሳሱ የተራበ ካዩ አውጥተው ይረዳሉ። ለሕፃናት ከሆነ ደግሞ ነፍሳቸውን ቢሆን ይሰጣሉ። በእነሱ ዘንድ ገንዘብ፣ ምግብና ሕፃናት ልዩ ክብር አላቸው። ካንሰር አሁን በሳቅ ፈንድቶ ወዲያው ደግሞ በእንባ ይታጠባል። ሲደሰት ከሰው ይቀላቀላል። ሲከፋው ደግሞ ወደ ምሽት ዛጎሉ ዘሎ ይገባል። እንደ አመሉ ከተያዘ ግን በጣም ጥሩ ሰው ነው። ከልባቸው አዛኝና አጽናኝ የሆኑት ካንሰሮች የወላጆቻቸውንና የቤተሰቦቻቸውን ብሶትና ሮሮ ለሰዓታት ቁጭ ብሎ ያዳምጣሉ። መቼም ለሚወዱት ሁሉ ሙት ናቸውና ካለቀሰው ጋር አልቅሰው ከታመመው ጋር ይታመማሉ። ሲታመሙ ታሞ ሲሞቱ ካልሞቱ በምን ይታወቃል ሰው ወዳጅነቱ የሚባለው የቁርጥ ቀን ሰው ናቸው። የካንሰሮች ሌላው ስንቅ ትዝታ ነው። የተጨበጨበለቱን በማስታወስ ችሎታው ማለፊያ የታሪክ ተማሪ፣ የታሪክ ምሁርና የታሪክ ጸሐፊ ያደርጋቸዋል። እነሱ ህያው የታሪክ ማህደር ናቸው። ለትንሽ ለትልቁ ድሮ ቀረ ብሎ ጨዋታ ከካፕሪኮኖች ቀጥሎ በጨረቃ ልጆች ይገናል። ድንቅ ከሆነ የማስታወስ ችሎታቸው ጎን ለጎንም ምትሃታዊ ኃይልን የተጎናጸፈ ምናብ አላቸው። ስኒም ቢቋጠሩ ቦና አይመታም። የምናባቸው ሳቅና እንባ ቄጤማ የሆነ ቅኔን ያበቅላል። እዚህ ላይ ሁለቱን ካንሰር ባለቅኔዎች መጥቀሱ ተገቢ ይሆናል። ደበበ ሰይፉንና ፈቃደ አዘዘን። ለህፃናትም ይሁን ለአዋቂዎች ልቦለድን በጻፉን ጊዜ ይዋጣላቸዋል። እንዲጽፉም ይመከራሉ። መገፋፋትም ያስፈልጋል። በውጤቱ እነሱን ይታከማሉ፣ እኛም ሐሴት እናደርጋለን። ዋናው ነገር ደግሞ ማስጀመሩ ነው። ከጀመሩ ጽኑዎች ስለሆኑ ከዳር ማድረሳቸው አይቀርም። ለፍርሃት እጃቸውን የሚሰጡ ካንሰሮች የሚያስጨንቃቸው ነገር አበዛዙ የሚገርም ነው። ከስራ ብባረርና ልጆች ሜዳ ላይ ቢበተኑስ ይላሉ። የደም ግፊት፣ የስኳር በሽታ፣ የደም ማነስ፣ የሳምባ ነቀርሳ፣ የአይምሮ ነቀርሳ ሳይዘኝ አይቀርም። ሶስተኛው የዓለም ጦርነት መጀመሩ ነው። የበልግ ዝናብ አልታይ ብሏል። በቃ ረሃብ መግባቱ ነው ወዘተርፈ። እነዚህን ሁሉ ሲያባዝቱ እንቅልፍ ባይናቸው ሳይዞር ዶሮ ይጮኋል። አልፈው ተርፈው ደግሞ በምድር ላይ ገና ባልተከሰተና ባልተፈጠረ በሽታ የሚያዙና ይታመማሉ። ሲመረመሩ ምንም ይጠፋል። የሐኪሙ ድክመት ነው እንጂ እኔማ ታመሚያለሁ ብለው ይተኛሉ። በምናባቸው ብቻ በሚፈጥሯቸው በሽታዎች አንድ መለስተኛ መዝገበ ቃላት ይወጣቸዋል። አንዳንድ ካንሰሮች የፍርሃትና የስጋታቸውን ጉድፍ በአልኮል መጠጥ ለማጠብ ይሞክራሉ። በፍቅር ህይወት ከሴቷ ካንሰር ጋር አብረ መሆን ከፈለክ ደጋግመ ፍቅርህን ግለጽላት፣ ማፍቀርህም በተግባር አረጋግጥላት። ከዚያ በኋላ የሚገጥም ችግር ወደ ቤቷ ያለ መግባት ሳይሆን ከቤቷ ያለ መውጣት ነው። ለፍቅሯና ለታማኝነቷ ወደር የለውም። እንዲህ አይነቱን ታማኝነቷን ብዙ ወንዶች ይመኙታል። ፍቅርንም እንጀራንም እንደጠገብክ ትኖራለህ። ከዚች ልጅ ጋር ስትኖር ምናልባትም ስልችት የሚል ነገር ፍርሃቷ ነው። ስለዚህ ፍርሃቷን አስታክስላት። ቀድመ ስሜቷን ተለዋዋጭ ነው። ደስታና ሐዘንና ደስታ ቶሎ ይለዋወጡባታል። የሌላ ፕላኔት ካላረፈባት በስተቀር ገንዘብ ትይዛለች። አባካኝ አይደለችም። ሌላው ጠንካራ ባህሪዋ ጥልቅና ጥብቅ ፍቅሯን ካንተ ከመደበች ላንተ ብቻ እንዳደረገች መጽናቷ ነው። ክቡር ፍቅሯን ቀርቶ ሸጋ ፈገግታዋን ሳይቀር ትሰጣለች። ይህች ልጅ ሳያስቀይሙ ለመያዝ ሆደ ባሻ መሆኗን ማስታወስ ይጠቅማል። ስሜቷ ስስ ነው። ካንሰር ሴትን መጀመሪያ እንዳገኘሃት ትክክለኛ ባህሪዋም እና ማንነቷን መረዳት አትችልም። ይህ ምንም ጥርጥር የለውም። ኖረህም ይህን ጥያቄ ታነሳዋለች። ከዙዳይክ ውስጥ የእናት ተምሳሌት ካንሰር ሴት ናት። በእርግጥ ማንኛውም እናት ልጆቿን ታፈቅራለች። እንደ ካንሰር ሴት ግን የምትሆን አልተፈጠረችም። ወደር በሌለው እንክብካቤ ነው ልጆቿንም የምታሳድገው። በአጠቃላይ ስናየው ግን ካንሰር ሴት እናት የሆነች ሴት ናት። ወደ ካንሰር ወንድ ስንመጣ ካንሰር ወንድ ቁጥብ ነው። ሐሳብን ብትን አይደለም። መጀመሪያ እንዳገኘሽ ልቡን አይሰጥሽም። እንግዳ ፊትም ያፍራል። የቅርብ ጓደኞቹ እንኳን በውል የማያውቋቸው አንዳንድ ጸባዮች አሉት። ይህንን ሰው በደንብ ለማወቅ ረጅም ጊዜና ሰፊ ትዕግስት ይጠይቃል። ስሜተ ስስና ታማኝ ነው። ቅድም ንዴታ ሆኖ አግኝተሽው አሁን ደግሞ የጨዋ ፈገግታውን ተላብሶ ታየዋለሽ። የፍቅር ጥመኛ መሆኑ ጥርጥር የለውም። ስብዕናው የሚቀያየር ሰው አይደለም። ስሜቶቹ ግን የሚቀያየሩ ናቸው። ፈገግታ፣ ኩርፊያ፣ ሳቅና
ፍቅርና ሐዘን፣ ደስታና ትካዜ ቶሎ ቶሎ ይፈራረቁበታል። በእያንዳንዱ ስሜት ውስጥ ታዲያ ሆኖ ለራሱ ታማኝ ነው። ጥራትና ቁጠባ የካንሰር መመሪያዎች ናቸው። ገንዘብ ለክፉም ለደጉም በሚል ይቆጥባል። ሁሉም በአግባቡ ነው እሱ ጋር። ካንሰር የማይሰራው የስራ ፈጠራ የለም። ስራ መፍጠር ላይ ጎበዝ ነው። እናቱም ከልክ በላይ ነው የሚወዳት። በጨዋታው ውስጥ እንኳን ካፉ አጠፋም። እሱን ከፈለግሽ እናቱን መውደድ አለብሽ። እናቱን ከዙፋናቸው ላይ አውርዶ አንቺን አዲሷን ፍቅረኛውን ማንገስ ይከብደዋል። እናቱ ከወደዱሽ ልበ ሙሉ ሆነሽ የሙሽራ ልብስሽን ምረጪ። 1000 ድብቅ ፍላጎት ያለው የካንሰርን ልብ ድል አድርገሻል ማለት ነው። ለፍላጎቶቹ ሁሉ የምትስማሚ ሆነሽ ሲያገኝሽ በሙገሳና በስጦታ ማጥለቅለቅ ብቻ ሳይሆን ጠበቅ አድርጎም ይይዝሻል። እዚህ ላይ ግን ለመድረስ የጥራት ደረጃ መመዘኛው ቀላል አይደለም። ምንም ቢሆን ግን የተጨረማመተ ባርኔጣውን፣ የተቀደደ የቴኒስ ጫማውን፣ የሰባሰባቸውን ቴምብሮች ወይም ደግሞ ሪፖርት ካርዶቹን አይጠቅሙም ብለሽ እንዳትይበት። ቅሪቶቹ መሆናቸውን ልትዘነጊ አይገባም። ያለ በቂ ምክንያት ትዳር መስርተው ሲቃጠሉ መኖርን አይፈልጉትም። አንዴ ካፈቀሩ መለየት አይሆንላቸውም። ካንሰር ለልጆቹ እንዴት የሚያስደስት አባት መሰለሽ! ሴቶቹንም ወንዶቹንም ካንሰራውያን ለልጆቻቸው እናት ናቸው። እንግዲህ ቤተሰቦቼ ዛሬ ስለ ካንሰር ይህንን አልኳችሁ። እንደወደዳችሁት አልጠራጠርም። ከዚህ በፊት ስለ አኳሪየስ፣ ሊዮ፣ ፓይሰስ እንዲሁም ደግሞ በቅርቡ ስለ ቪርጎ ሰርቻላችሁ ነበረ። ገብታችሁ ማየት ትችላላችሁ። ቀጣዮቹን ኮከቦች በቅርቡ ይዤላችሁ የምመጣ ይሆናል። ይህንን ቪዲዮ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ የቻናሌ ቤተሰብ መሆናችሁን አሳዩኝ። እንዲሁም ደግሞ ሌሎች ቪዲዮዎችን ስለቅ ቀጥታ ለእናንተ ኖቲፊኬሽን በመላክ ያሳውቃችኋል። ሰላም ቆዩልኝ።